አታስመስሉ። ዛሬ በማስመሰል የሰው ልጆች ላይ ምን አይነት መንፈሳዊ አደጋ እንደሚመጣ በዚህ ቪዲዮ አሳያችኋለሁ። ብዙ ሰው ነብይ ሳይሆን እንደ ነብይ አክት ያደርጋል። ፊል ሳያደርግ ፊል እንዳደረገ ሳይ እንዳየ አክት ያደርጋል። እንደነዚህ አይነት ነገሮች ምን አይነት የጨለማ በር በላያችሁ ላይ እንደሚከፍቱ ጌታስ ይህን ነገር እንዴት ኮንሲደር እንደሚያደርገው እንዴት ጸጋችሁን ከላያችሁ ላይ ሊበላ እንደሚችል በዚህ ቪዲዮ አሳያችኋለሁ። በጣም ነው የሚጠቅማችሁ። ፊል ስላደረግኩ ይህንን ቪዲዮ የቀረጽኩትና በጣም ብዙ ሰው አስተውዬ ለማየት እሞክራለሁ። በጣም ብዙ ሰው መንፈሳዊ ነገር ላይ እቃቃ ይጫወታል፣ ድራማ ይሰራል። አንድ ሰው ለምሳሌ ነብይ ሳይሆን እንደ ነብይ አክት ማድረግ ከጀመረ ይታየኛል ማለት ከጀመረ ሳያይ በሰዎች ዘንድ የሆነ ከበሬታ ለማግኘት ሊሆን ይችላል፣ የሆነ ፖዚሽንን ለመያዝ ሊሆን ይችላል። ይታየኛል አያለው ወይ ነብይ ነኝ አይነት ጨዋታ በድራማ ኮል ሳይደረግ ሳይጠራ ድራማ መስራት የጀመረ ጊዜ ምን እንደሚፈጠር ታውቃላችሁ? መንፈሳዊ ዓለም ላይ ያሉ አጋንንት እናንተና እግዚአብሔር መካከል ያለውን ነገር አያውቁ። እግዚአብሔር ለእናንተ ሲናገራችሁ አይሰሙም እነሱ። ስለዚህ በእግዚአብሔርና በእናንተ መካከል ያለውን ነገር ስለማያውቁ እንደ ነብይ አክት ማድረግ ስትጀምሩ፣ እንደ ነብይ መንቀሳቀስ ስትጀምሩ በውሸትና በእውነት መካከል ያለውን ነገር እነሱ አንደርስታንድ ያደርጉ። ስለዚህ ልክ ያንን ነገር አክት ማድረግ ስትጀምር ጨለማ ዓለም ላይ ምን አይነት አታክ ይከፈትባል መሰለህ? ለነቢያት የሚለቀቁ አጋንንት ነቢያትን አታክ ለማድረግ የሚከፈት በር በአንተ ላይ ይከፈታል ማለት ነው። ለምን? ኮንሲደር የምትደረገው እንደ ነብይ ነው። ስለዚህ አንተ ያንን ፖዚሽን ሳትይዝ የሚከላከልልህ ቅባት ሳይኖርክ የሚጠብቁ መላእክት ሳይኖሩ አንድ ሰው ሚኒስትሪ ሲሰጠው እግዚአብሔር ለዛ ሚኒስትሪ የሚያስፈልገው መልአክ ይለቅለታል፣ ቅባት ይለቅለታል፣ የሚያስፈልገው ነገር በሙሉ ያደርግለታል እግዚአብሔር። ሳይጠራህ ግን እግዚአብሔር ሳይናገር ግን እንደዚህ አይነት ነገር ድራማ መስራት ስትጀምር ምን ይፈጠራል መሰለ? አጋንንቶች በሙሉ በዛ ኤሪያ ላይ በአንተ ላይ ይከፈታሉ። ማታውቀው አይነት ቻሌንጅ ህይወት ላይ ይመጣል፣ ከአንተ አቅም በላይ የሆነ እንደዚህ አይነት ነገር የሚጀምሩ ሰዎች ሚዝረብል ይሆናል ማለት ነው ህይወታቸው። ይሄ ለነቢያት ብቻ ደግሞ አይደለም። ቸርች ውስጥ አሁን በጣም ብዙ ሰው ድራማ ይሰራል። የእውነት እሳት ፊል ሳታረጉ ፊል እንዳረገ ሪያክት የምታረጉ ከሆነ ኢትስ ዴንጀረስ ፎር ዩ። አሁን ይሄ ምን አይነት ምናልባት ጨለማ በር ስለመክፈት ምናምን ብቻ ራሱ አይደለም፣ በእናንተ ህይወት ላይ ራሱ እሳት ፊል ሳያደርግ አንድ ሰው እሳት ይሰማኛል እያለ ይሄ ሜዲቴሽን እምነት አይደለም። እሳት ፊል ማድረግ የምትፈልግ ከሆነ አክሽን መውሰድ አለብህ። ቤት ሆነ መጸለይ አለብህ። ስለ እሳት መጽሐፍ ቅዱስ ላይ የተነገሩ ነገሮችን ሜዲቴት ማድረግ አለብህ። ቸርች ላይ በደንብ መጸለይ አለብህ። የጸሎት ህይወትን መጨመር አለብህ። እዛ ውስጥ ደግሞ ኮንፌሽን አለ። ኮንፌሽን ማድረግና ድራማ መስራት ግን የተለያየ ነገር ነው። ሰዎች እንዲያከብሯችሁ መንፈሳዊ ነው እንዲሏችሁ ብላችሁ እሳት ማለት ስትጀምሩ ምን ይመጣል መሰላችሁ? መንፈሳዊ ህይወታችሁ ላይ የእውነቴን ነው፣ በጣም ስለሚጠቅማችሁ ነው የምነግራችሁ። ማንም ሰው እንዲህ ብሎ ደፍሮ አያወራም። እንደዚህ አይነት ነገር ድራማ መስራት የጀመራችሁ ጊዜ አንደኛ እናንተ ያንን ነገር ፌክ እያደረጋችሁ ስለሆነ የእውነት እሳት የተሰማችሁን ሰዎች የውሸት አድርጋችሁ ማየት ትጀምራላችሁ። ያን ነገር ማቃለል ትጀምራላችሁ። በዛ ውስጥ ደግሞ ጌታ ኢየሱስም አልፎ ሊነካችሁ አይችልም። ለምን? ጌታ የመጨረሻ የሚጸየፈው ባህሪ ግብዝነት ነው፣ አስመሳይነት ማለት ነው። ግብዝ ማለት ሂፖክራት ማለት ነው። ፈሪሳውያን ጋር ያለውን ኮንቨርሴሽን ማየት ትችላላችሁ። እንደ መንፈሳዊ አክት ሲያደርጉ፣ እንደ መንፈሳዊ ህዝቡ ላይ ሲጫወቱ ቆይተው እውነተኛ መንፈሳዊነት ያለው ኢየሱስ መጣ። ከዛ እነሱ ጋር ምንም አይነት ማኒፌስቴሽን የለም። ሰው እንደ መንፈሳዊ ሰው ነው ኮንሲደር የሚያደርጋቸው የነበረው። ኢየሱስ ግን መጣና አጋንንት ማስወጣት ጀመረ። ኢየሱስ መጣና ዕውራንን መፈወስ ጀመረ፣ ሽባዎችን መፈወስ ጀመረ። ያኔ የሚታይ ነገር ሲያደርግ ሰው ሁሉ ግልብጥ ብሎ ማኒፌስቴሽን ወዳለበት ቦታ መጣ። የሚያስመስሉት ሰዎች የሚገቡበት ቦታ ጠፋቸው። ኢየሱስን ቻሌንጅ ማድረግ ሲጀምሩ ጌታ ኢየሱስ አቁሙ ምን እንደሚላቸው ታውቃላችሁ? እናንተ የእባብ ልጆች ይላቸዋል። ከተማው ሁሉ የሚያከብራቸው መምህራን፣ እናንተ ውስጣችሁ የተለሰነ መቃብር የሆናችሁ ሰዎች እና ሲያስተምር ራሱ እንደ ፈሪሳውያኑ አደባባይ ላይ ቆማችሁ አትጸልዩ ይላል። ባይዘው አደባባይ ላይ ቆማችሁ አትጸልዩ የሚለው ለሰው ስለመታየት ብቻ አይደለም። አደባባይ ላይ እግዚአብሔር ፕሬዘንስ የለም። የእግዚአብሔር መገኘት ያለው ቅድስተ ቅዱሳን ውስጥ ነው። እና እነዚህ ፈሪሳውያን አደባባይ ላይ ነው የሚጸልዩት፣ ውጭ ደረቁ ቦታ ላይ ማለት ነው። በመንፈሳዊም በፊዚካሊም አደባባይ ላይ ቆሞ የሚጸልዩ ናቸው። መንፈሳዊ ዓለምን የማያውቁ ናቸው። ጌታ ኢየሱስ የእባብ ልጆች እያለ ነበር የሚጠራቸው። እና ጌታ ኃጢአተኛን እንደዚህ ተናግሮ አያውቅም። ደግመህ ኃጢአትን አትስራ እያለ ኮሬክት እያደረገ ነው የሚያልፈው። በተለይ ደግሞ በመንፈሳዊ ህይወታችሁ እየደከማችሁ በምትመጡ ሰዓት ማስመሰልን ከህይወታችሁ ላይ መቁረጥ አለባችሁ። የበለጠ ደግሞ ጴጥሮስን ካስታወሳችሁ ኢየሱስ ውሃ ላይ ተራመድ ካለው በኋላ ጴጥሮስ ውሃ ላይ ወክ እያደረገ መሀል ላይ መስመጥ ጀመረ። እና ጴጥሮስ ዋናተኛ ነው። ከልጅነቱ ጀምሮ ዋና እየዋኘ ነው ያደገው። አሳ አጥማጅ ነው። እና ኢየሱስ ከሞት ከተነሳ በኋላ ራሱ እየዋኘ ነው ኢየሱስ ጋር የሄደው። ዋና በደንብ ነው የሚችለው። በሰዓቱ ግን እየሰመጠ ያለው መንፈሳዊ ስምጠት መሆኑ ሲገባው ወዲያው እጁን ዘረጋና ጌታ ሆይ ያዘኝ አለ። እና ጌታ ኢሚዲየትሊ መጣና ለምን ተጠራጠርክ? ለምን ዳውት አደረግ ካለ አወጣው፣ ወደ ታንኮ መለሰው፣ ወደ ፌሎሺፕ ቦታ መለሰው። አንዳንድ ሰው ግን እየሰመጠ ሃሌሉያ
እሳት አለ። ደህና ነው ሁሉ ነገር ይላል፣ የሆነች ፖዚሽንን ላለማጣት ማለት ነው። ሁለት አይነት ሰዎች አሉ ማለት ነው። አንደኛው ጥሩ ነገር ኖሯቸው ግን ካላቸው ነገር በላይ ሰዎች ፊት የሆነ ፖዚሽን ለማግኘት ድራማ የሚሰሩ ሰዎች አሉ። አንዳንዱ ደግሞ እየጠፋ የበፊት ፖዚሽኑ ላለማጣት ድራማ የሚሰራ ሰው አለ። እንደዚህ አይነት ነገር ውስጥ ያላችሁ ሰዎች በመንፈሳዊ ሕይወታችሁ ማደግ መመለስ የምትፈልጉ ከሆነ ቢ ዮርሰልፍ። ጳውሎስ ሲናገር ጌታ ራሱን በእኔ ሁኔታ ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም። ጌታ በእናንተ ሁኔታ ነው ራሱን የሚገልጠው፣ በእናንተ ኮንዲሽን ነው ራሱን የሚገልጠው፣ በካራክተራችሁ በራሳችሁ ማንነት ነው እንጂ የሆነን ሳምባዲ ኮፒ ስላደረጋችሁ አይደለም መንፈሳዊ ተደርጋችሁ ኮንሲደር የምትደረጉት። ስለዚህ ድራማ በሚሰራበት ዓለም ላይ እውነተኛ መንፈሳዊ ሕይወት እንዲኖራችሁ ከፈለጋችሁ፣ ለመጨረሻው ግሎሪ የመጨረሻው ሲዝን ላይ ለሚመጣው ክብር ካንዲዴት መሆን ከፈለጋችሁ ማስመሰል የተባለ ነገር ከሕይወታችሁ ላይ ቁረጡ። በጌታ በኢየሱስ ክርስቶስም ከማይንዳችን ላይ ይህንን ቀንበር ያንሳል።